እነዛ ሶሻል ሚዲያ የማያውቁትን ቤተሰብ እዚህ ውስጥ ባናስገባ መልካም ነው። እየተባባሰ ያሉን ውስጥ ይገባል። እኔ ለሳምሪም ነግሬያታለሁ። ባጭሩ ፍቱት፣ ሩቅ አንሂድ። ቤዛ አይታለች። በቤዛ አካውንት ነው የመጣው። ቤዛን ጥሪያት ቢፍቱ የላ እኔ ሼር አደርግላታለሁ። አድርጊላትና ወንድሟን ይዛው ትምጣ። ነገራችን ላይ ቢፍቱ ይኸውልሽ እነሱ የተናገሩት ንግግር እኔ ገና በህግ ጠይቃቸዋለሁ። ባይዘወይ በስድብ ደረጃ ካልሽ በዘር አቀናብረውት አሁን በዘር አድርገውት ምናምን ያመጡትን ከመጡም በዛም ችግር የለውም። የነካሁት ነገር የለም፣ የተናገርኩት ነገር የለም። በዛም ደግሞ ከመጡ ኦኬ ችግር የለውም። በመጡበት ይምጡ፣ አስተናግዳቸዋለሁ። ጥሪያቸው እናውራ፣ ችግር የለውም። የተናገርኩበት ግን እዚህ ጋር መሰማት አለበት ግዴታ። ህዝቡ ማወቅ አለበት፣ የተናገርኩትን ነገር ማወቅ አለበት። እስቲ የተናገርኩበትን የተሳደብኩበትን አባቷን እናቷን ምናምን የተሳደብኩበትን ይምጣልኝ። ከዛ በኋላ እኔ የምርም ተሳድቤ ከሆነ ይቅርታ ጠይቃለሁ። በቃ ይቅርታ ጠይቃለሁ። የተናገርኩበትን አባቷን የሰደብኩበትን አያቷን የሰደብኩበትን ይምጣ። እኛ እዚሁ እንፍታ። ቤተሰቦች ምንም እዛ አያውቁም። እዚሁ እኛ እንፍታ። ወደ ዘርም አንክተተው። እኛው እዚሁ ራሳችን እንፍታው ችግራችንን። ሁለታችሁ ትፍቱት። እሺ ቶሎ በሉ። እሺ ጥሯቸው ይምጣ። የኔም ቤተሰቦች ይገባሉ። ቢፍቱ ጥሪያት ሳመች። ይሄ ማለት ግን ዲቦራ ከውስጧ ያንቺን ቤተሰብ ትጠላለች ማለት አይደለም። አንቺም እንደሷ በተመሳሳይ ማለት ነው። እዚህ ቲክታክ ላይ እንደኔና እንደ ቤታ የተረጋገጠ ሰው የለም። በጣም ተሰዳድበናል። እኔና ጆከር ያልተሰዳደበ ሰው አለ? ሳምሪ እግዚአብሔርን ነው ብልሽ፣ በጣም ነው ያዘንኩብሽ። እንደዛ አይደረግም። ስለምወድሽ ነው የምነግርሽ በግልጽ ማለት ነው። እንዴ እንዲያደረግሽ ንገሪኝ መስዬ፣ ምን አደረኩ እስቲ ንገሪኝ። እንደዚህ ያደረግሽ ንገሪኝ። ቅድም ይኸውልሽ ቤታቸው ድረስ መኬድ የለበትም። እኔ ያውቃለሁ ሁሉ እንደተፈጠረ። እኔ ውጭ ነበርኩኝ፣ ስመጣ ተበጥብጦ ነው የጠበቀኝ እንዳለ የተላከልኝን ቪዲዮ ሳይ ምን ሆናችሁ ነው? ዲቦራን ይኸውልሽ ዲቦራን ገብቼ ስናገራት መሲ ተረጋጊ ብላ እንደውም እኔ ላይ ነው የጮኸችብኝ። ለምን የሳምሪ ቤተሰቦቼ ናቸው። ለምንድን ነው ቤተሰቦቿ የምሳደበው? አምጪ ስንቀርታ እየተሳደበች ሙሄ የኛ ቤት ገረድ ነበረ። ሀያቷ በዊልቸር የሚሄድ ጦንቃይ ነው። የኔን ሀያት እሷ አታውቀውም። የሀገር ሸማግሌ እንደሆነ አታውቅም። አባገዳ እንደሆነ እሷ አታውቅም። የኛ ሀና ወንድምሽ ይምጣና ከወንድም ቤት እንደዛ ያልኩበትን አምጪ ያልኩበትን አምጪ። አሁን ቪዲዮ አመጡልሻል። ከስሜቱ ማለት ነው። ሳምሪ ስሚ ይኸውልሽ፣ በትክክል አውሪ፣ በትክክል አውራሻለሁ። ያልኩበት አንድ ሚሊዮን አመጣልሻለሁ። ኦኬ እኔ አልሰደብኩሽም። የሰደብኩሽ ልጅ አለሽ። ኖ ቤተሰብ እንዴ አላልሽም? ላውራ አንዴ ላውራ። ከዛ አላልኩም። አንዴ ላምጣልሽ። ሳምሪ ዲቦም ቆይ እኔ ሁለት ቪዲዮ ሰማሁን ሀቅ ለመናገር የመጀመሪያ ያው ማን ነው እንደዚህ ያልኩበትን እናትሽን አምጪ። ኦኬ አምጪ። ያልኩበት ምክንያት መሲ ልንገርሽ፣ እኔ ልጅ አለሽ ብዬ ተናግሬ አንድ የሚይቱ አድርጋ ልንገርሽ መስዬ ብያታለሁ። ኦኬ አላልኩም። አንዴ እሺ ቆይ ሳምሪ ቆይ ይሻለኛል። መጀመሪያ ሳምሪ መጀመሪያ እኔ እናትሽን አባትሽን የሰደብኩበትን አምጪልኝ። ከዛ በፊት ምንም አይነት ወሬ አናወራም። ምንም አይነት ወሬ አባትሽን የሰደብኩበትን ከባለጉዳዮቹ በላይ ሌሎቻችን አናውራ። መሲ ባለጉዳዮች ያወሩ ወይ ለመጀመሪያ ለሳምሪ እኔ ላውራና ከዛ ተረጋጊ። ምንድነው ተረጋጊ። እስኪ ሳምሪ ቆይ አንዴ ታወሪያለሽ ማሪ። አንቺ ቤዛም ቢፍቱ ምንም አንገባ። መጀመሪያ እነሱ ይጨርሱ። ገባሽ? ከባለቤቱ በላይ እኛ ልንጣጣ አንችልም። ሳምሪ የምታወራ ከሆነ መጀመሪያ ወይ ሳምሪ ወይ ዲቦራ አንዳቸውን አድርጊና አውርተው ይጨርሱ። አንደኛዋ ከዛ በአንደኛዋ ላይ አንደኛዋ ከገባች አስወርጃት። ከዛ አንደኛዋ አሁን ቆይ ዲቦታ ቆይ ሳምሪ ሚዩት አድርጊ። ዲቦ ታውራ። ዲቦ አውሪ።
ኦኬ እሺ፣ እድሉን ስለሰጣችሁ አመሰግናለሁ። አሁን እኔ የምፈልገው ከምንም ነገርና ከምንም ነገር በፊት እየሰማችሁ ነው። ሁላችሁም 10900 ሰው አለ። እሷ ያወራችሁ ነገር ላመጣላችሁ እችላለሁ 1 ሚሊዮን። እኔ ቤተሰቧን እናቷን ዝቅ ከፍ አድርጌ የተናገርኩበትንና አባቷን የተናገርኩበትን ታምጣ። አውቃቸዋለሁ ከማለት ውጪ የተናገርኩት ነገር ካለ ታምጣልኝ። የእሷ ግን የተናገረችውን 1 ሚሊዮን አመጣልሻለሁ አልኩሽ። የተናገረችው ማለት ነው ቤተሰቦቼን እኔ የተናገርኩትን ታምጣልኝ። በቃ ይሄ ነው ጥያቄ። ከዛ በፊት ግን የሚደረገው ኮንቨርሴሽን ካለ እኔ ነቅዬ ነው የምወጣው፣ አልቀመጥም። ገባሽ? መጀመሪያ ይምጣ። ተሳድባለች ብለው ነው ገጀራ አውጥተው አሳይተዋል ምናምን፣ ለሱ ችግር የለውም እንደርስበታለን። ግን መጀመሪያ ታሳየኝ ነው የምልሽ። የተሳደብኩበትን ታምጣ። ተሳድባለች ዲቦራ እናቴን ከፍ ዝቅ አባቴን ሰድባለች አያቴን ሰድባለች ብላለች። ታምጣልኝ እሱን በቃ። ከዛ በኋላ ቀጥላለሁ ማወራው። እሺ አሁን ነይ ሳምሪ እሷን ዘመድ እንዳስገባሽ የኔንም እህቴን አስገቢልኝ። ርብቃ ትባላለች። አሁን አስገቢልኝ። ሞዴሬተር ሊስት አስገቢያት። ዲቦ አስገቢልኝ። ሞዴሬተር ባላኪ ርብቃ አበባ ላኪ። ርብቃ ካለ አበባ ሳምሪ አሁን አንዴ ሳምሪ እኔ ጥያቄ ልጠይቅሽ። እሺ ሳምሪ እንዳወራችሁ ላውራና ጠይቂኛለሽ። መሲ ፌር መሆን ከፈለሽ ፌር ሁኚ እኮ። እሺ ኖ እኔ ጥያቄ የምጠይቅሽ እኮ ቤዛ ታውራ አንቺ ታወሪ ወይ ልልሽ ነው። እኔ ነኝ ባለ ጉዳዩ ያለ እንደዚህ የሰደብኩበትን ምክንያት ጠይቂኝ ቀድመሽ። እሺ አውሪ ማሪ። ምን ሳምሪ ከዛ በፊት ቪዲዮዬን አምጪ ብላሻለች። አምጪና ከዛ በኋላ በዛ ጉዳይ ተነጋገሩ። አንቺም ለምን ቤተሰቧ ያለበለዚያ ወሬ የለም። እናት አይደለ አወራች አይደለ መሲ ቪዲዮ አለ ከታች ሆኜ እያዳመጥኩ ያለው እኔ ነኝ። ቤተሰብ ነው ከታች እያዳመጥኩ ያለው ቪዲዮ አለ። ችግር የለውም። የተሰደቡበት ቤዛ አንቺ የተሰደቡበትን አንቺ ዲቦ እኔ ልጠይቅ እኮ ነው። ሚውት አድርጊ ማሬ። ሳምሪ ቤታ ራሷ መሰለኝ የምትወርደው እኮ ሳምሪ። ዲቦራ ያንቺን ቤተሰቦች የነካችበት ያቶታይ ሞዴሬተር እያየሁት ነው። ረግጣቸዋለሁ። ኦኬ እሺ፣ እንዳታስብ ማሬ። ላውራ እንዴ የተደረሰ እሷ እንደጠየቅሻት እንደመለሰችልሽ እኔ ላውራ እንዴ ዝም ብለሽ አውሪ ሳምሪ። እሺ አውሪ። ኦኬ ቴንክ ዩ። እሷ በመጀመሪያ ዙሪያ ኦፍ ኮርስ ያው ልጅ አለሽ ብዬ ቲክቶክ ላይ መጣሁት ቀድሜ እኔ ነኝ። ኦኬ እኔ ምንም ነገር የሚያሻሽኝ ነገር የለም። እንደዛ ብያታለሁ። አዎ ልጅ አለሽ እኮ ልጅ ከደሻለ ባልሽ እንደዚህ ብሎኛል ብዬ የጀመርኩት እኔ ነኝ። ከዛ በኋላ እሱን ሰምታ ቪዲዮ ተናዳ ምናምን ቆይታ መልስ ሰጠችና ኮሜንት ስር አንቺ ጭቅቅታም፣ አንቺ ማደታም፣ አንቺ ምን የዚህ ቤተሰብ ምናምን እንቃታለ ምናምን ስትል እሱ ቪዲዮ ተቆርጦ ተላከልኝና በኔክስት ገብቼ ሰድቤያታለሁ። ያ ግን ቀድማ የሰደበችኝና ጭቅቅትሽ ምንሽ ካለች በኋላ ነው ያ ስድብ የመጣው። ቤተሰብ በጣም ያወርዳሉ። ቆይ አንዴ ላውራ፣ ማንም ሰው እንዳያስቆመኝ። ከዛ በኋላ መጀመሪያ ቀድማ ግን የጀመረችን ሞዴሬተር፣ ቆይ አንዴ የሁላችሁንም ሞዴሬተር አነሳለሁ። ኦኬ የምትከበሩ ከሆነ ተከበሩ። እኔ ማርያምን አንድ ሰው አላስገባሁም። የሚያወጡኝ ያለ ደግሞ በቤቴ ከዚህ በኋላ ምንም አይነት እንትን እንዳትነኩ እረፉ። እንዴ ምን ሆናችሁ ነው? እኔ ቤት ስትሆኑ ሞዴሬተሮች አትበጥብጡ። ባይዘዌ ሌላ ቤት ክብራችሁን እንደምትጠብቁት ክብራችሁን ጠብቁ። ዘበኛ መሆናችሁን እንዳትረሱ። ማማ ነው አታውጡን። ቀጥይ። አይ ሚውት አድርጊ ቢፍቱ። ቀጥይ ሳምሪ ጨረሽ። ስለዚህ አንቺ ነሽ ዲቦራን የነካሻት አይደለ? እኔ ስድብ አልተሳደብኩም። ልጅ አላት ብዬ ላይፍ ላይ ኮሜንት ላይ ሲጽፉልኝ አንቺ እንደዚህ ሲሉኝ አዎ ልጅ ግን አላት ብዬ ተናገራለሁ። ያ ቀድሜ ልጅ አላት አልኩት እኔ ነኝ። ቲክቶክ ላይ ያ እኔ አምንልሻለሁ። ምንም ዋሸት አልጠበቅብኝም። ያልኳት እኔ ነኝ። ላንቺ ራሱ ቴክስት አድርጌልሻለሁ። ልጁ መረዳት ካለበት እንደዚህ ብዬ ቴክስት አድርጌሽ እንደውም ስልክሽ ልከሽልኝ ነበር መሲ። በፊት ነው ስልክ ልከሽልኝ በውስጥ በፊት ልክ ስልክ ልከሽ የሆነ ነገር ፈልጌሽ ነበር እንደዚህ እኮ ስልሽ የማን ፎቶ የላክሽልኝ ብለሽ የዲቦራን ስታይ ከዛን ስልክ ላክሽልኝ ደዊና አውሪ መጀመሪያ ብለሽ ተውኩትና እሱን ትቻት እየኖርኩ የራሴ ላይፍ እንትን እያልኩ እያለ ከዛ በኋላ ቀድሜ የሆነ ሰው ኮሜንት ላይ ጽፍልኝ ያ ልጅ አላት እኔ ወልጅ አልክድም ብያለሁ። ያ ከዛ በኋላ ግን እሷ ሰደበች። ስለ የጀመረችው እሷ አይ ለምን አልሽ? እኔ ያልኩበት ምክንያት ስለማለችና ልጅ የለኝም ብላለች እኮ ምናምን ለምት ያለች መብቷ ነው። ግን እኛ የምናውቀው ነው መደበቃችን። ሳምሪ እኔ ለምሳሌ አርሴማ ልጅ አለችኝ ቲክቶክ ላይ መናገር ካልፈለኩኝ አለመናገር መብቴ ነው አይደለ? መብታለሽ። የስ መብታለሽ። ግን የምናውቀው እውነት ስላለ ነው። ኖ ምን አገባሽ ስለ ፐርሰናል ህይወቷ?
ሳምሪ እኮ ስለ ፐርሰናል ልጅ የለኝም ብላ ስለማለች ከዛ ሲጠቁ ያ ልጅ አለ ማማን ቀርቶ ለምን ቤተክርስቲያን ታቦት ወይ ይሄንን አንዴ እሺ አንዴ አሳቢ ልጨርስና ተጠይቁኛለች ከዛ በኋላ ልጨርስ ስድቡን ግን የጀመረችው ለማለት ፈልጋለች እቺ ማናት ስድቡን የጀመረችው እቺ ማናት የዲቦራ ባል ነው እንዴ እስቲ ንገሪኝ እስቲ ስለነሱ እስቲ ንገሪኝ ስለሱ የምታውቂው ነገር አለ ልጅ ውስጥ ትክክለኛ እኔ ነኝ ያልኩት ያ ባልሽ ነው ታውቂያለሽ ምን አገባሽ በመጀመሪያ ደረጃ ምን አገባሽ አንዴ ባልሽ ያገባኝ ባልሽ ስለማታውቂ አንዴ ቆይ ወይ መሲን አስከብሬ ያለበለዚያ ነቅብ እኔ ሳውራ ቆይ ሳምሪ በነገራችን ላይ ሳምሪ በክብር እናውራ ኦኬ በክብር እንዳውራ ሰብን ጨርሳ ሳምሪ ሚውት አድርጊ ዲቦራ ታዩ ከሳምሪ ጋር እንዳታወሪ ቤዛ ወንድሟን ሳምሪ ዲቦን አገናኛት ወንድሟን አባቷን አያቷን የሰደብኩበትን ቪዲዮ ይኸውልሽ በዚህ መጠን ወጥተሽ ሳምሪ እሺ አንዴ ላውራ ዲቦ ከወንድሟ ጋር አውሪ ከኔ ጋር አንዴ ታወሪ ከጅምር እስከ ጨርሶ እኔ ነበርኩኝ አይደል አንዴ ብቻ ላውራችሁ አውሪ ዲቦራ እኔና እኛ አንድ ሰፈር ነን ጎረቤት ነን ገባሽ አይደለ ከሳምሪ እና እንወዳታለን እንገላ ይኸውልሽ ያወራችሁት ነገር ባይዘው ራሳችሁ አሁን እኔ ያስነቃችሁ ሚዲያ ላይ አንዴ ላውራና ወጣለሁ በአካል ሄዳችሁ ወይ ስሚኝ ፉከራ ምን ያደርጋል ፉከራ ምን ያደርጋል ወሬ ብቻ ስሚኝ ትሰሚኛለሽ አንቺና ሳምሪ እዛ ለምን እንደፈለጋችሁ አትበላሉ ግን እዚህ ቤዛ ያለ መረጃ አባላ ምናምን የሰደብኩበት ለምን አምጪ እስኪ ቤዛ ለምን አታመጪም ማለት እኔ ሪካርድ ላምጣ ይሄው ዩቲዩብ ላይ ተፖስቶ በየቦታ ተፖስቷል እኔ መሲ እኔ ተፖስቷል እኔ አመጣዋለሁ ትላልቆች ናችሁ አንዴ በመድኃኒዓለም ወይኔ ስታስጠሉ አንዴ ያው ዲቦራ ያንተሰከሰ አንዴ ቆይ ሳምሪ ተረጋጊ እንዴ ሄሎ ፈርቼ ምናምን መስሎሽ ነው እንደ የመጣሁት እዚህ ጋር ልትነጋገሪ ከሆነ ተከባብረሽ ትነጋገራለሽ አልነጋገርም ማለት ነው ምን እንደምታመጪ አብረን እናያለን ይኸውልሽ ማነው ስምሽ አንዴ ለኔ ድሉን ትሰጪኛለሽ አንዴ ሰማው እኔ አንቺ ቆይ አንዴ ቤዛ አንቺን እኔ በስርዓት አውርቼሽ ተነጋግረን ከወንድሟ ጋር ነው ዲቦራ ስተት ካለባት እኔ እንኳን ወክዬ ይቅርታ ጠይቅላታለሁ ቤተሰቦቿ ስልሽ ቤዚ ምን አለሽ ማአዚና ሳምሪና ዲቦራ እንደፈለጉ ይደባደቡ ይጨፋጨፉ አይመለከተንም እኛ ጎረቤቶች አብረን የበላን አብረን የጠጣነን ነገር ግን ዲቦራ አባታችንን ጠንቋይ ብላ አያታችንን ሰድበዋለች አያታችን አባገዳ ነው በዚህ ደረጃ ብሎ ወጣቶቹ ያንን ነገር ሲያሳዩ ጊዜ እኔ ገባውኝና ቤዚ ሳናግርሽ ቆይ ቤዚ እንዳትገቢ ምን አለሽ ዲቦራ ብላለች ብላችኋል እኔ ዲቦራ ይሄ እናንተ የተናገራችሁትን ጸያፍ ንግግር ከተናገረች እኔ ዲቦራን እዚህ 13 ሰው ልጄን ሳምሪ ይኸውልሽ መሲ ልጄን ነው የምልሽ ይኸው ልጄን ኢንሳን ኦኬ ስጪኝ ቪዲዮ እኔ 13000 ማን ዲቦራን ረግጣታለሁ እያልኩሽ ነው ስጪኝ ቪዲዮ ጠንቋይ ምናምን ብላ የተናገረችውን ዲቦራ አላልኩም ካል እኔ ይኸው ልጄን ነው የምልሽ አስቀምጥሽ ልጄን ምናምን አትበይ በእናትሽ አምጪ ኧረ ዲቦራ በስመ አብ ኧረ በስመ አብ ይሄ ጥሩ አይደለም አትንሿከኩ አምጪ አመጣልሻል ኦኬ ዲቦራ ስሚ አንቺ ርኩስ አላልሽም አሙዬ እንደበገራን ነው ብለሽ አላልሽም አንዴ ላውራ አንዴ አስወሩኝ እኔንም አስወሩኝ ሳምሪ ሙያ ባገር ሲጨርስ ሌላ ሰው ያወራል እና ምንድነው ለሁለት ቤዛና ሳምሪ አንቺ ሳምሪ የምትባይ አትስደቢያት በስነ ስርዓት ትመልሽላት አትስደቢያት መሲ አንዴ ማሪ አውሪ አንቺ አንዴ ላውራና ስጨርስ ወራይ ተናገረችበት እሺ ቪዲዮ ወራይ መጀመሪያ ማን ነው ቤተሰብ የሰደበው መጀመሪያ ቤተሰብ ማን ነው የሰደበው እኛ ቤት በፊት ይሰራ ነበር ስድብ ነው እንዴ አዎ ይሰራ ነበር
ስድብ ነው ወይ እንዴ? ይሰራ ነበር እኮ እንዴ? ወይ ዜድ በእናትሽ ስርዓት ይኖርሽ ዜድ። በቃ እረፊ። ወይ እኔ ቤዛ ከቤዛ ጋር ላውራ። መሲ መደራነጥ የለም አይደለ? እሺ ጠንቋይ ምናምን አላልኩም ያለችው ብቻ ማዳመጥ አይሻልም? ተከራከረ ሙሄ እኛ ቤት ይሰራ ነበር ማለት ስድብ ነው ወይ እንዴ? ስድብ ነው ወይ ንገሪኝ። ስድብ ነው ወይ? አባቷ እግር የለውም እያልሽ ጠንቋይ ብለሽ ተናገርሽ። ቤዛ ስሚ፣ በይ ሲል ኖ እንደዚህ አይነት ነገር እኔ አልልም ነው ያልኩት። ገብርኤልን እኔ እያዳመጥኩሽ ነው እኮ ዲቦራ፣ እኔ እያዳመጥኩሽ። ቤዛ ይኸውልሽ እኔ ተረጋግቼ ላውራሽ ቤተሰብ ካልሽ ማለት ነው። መሲ መረጃ አምጪኝ አልሽኝ አይደለ? ቴንኪው መሲ። ይሄን ትችልሻለሁ እኮ ለማትሰሙኝም። እሺ ይሄው አሰሚ። እሺ ከመጀመሪያ ጀምሮ እሺ ስሙኝ። ዲቦ ሚውት አድርጊ ዲቦ፣ ችግር የለም። ይኸውልሽ የወንድሜ ስም ጀማል ብልኮ ይሉታል። የእሱን ስም ጠራች መጀመሪያ። 3 ቪዲዮ አረግ ይላል ነገር የዛሬዋን ቀን መጀመሪያ ስድብ ቤዛ መጥተሽ እዚህ ጋር ከመናገርሽ መሐመድ መሲ የአያቴ ስም ነው። እኛ ቤት ይሰራ ነበር። እሱንም ስሚ ወዳት እናቴን ይሳይኑላችሁ። አባቴ ይሙት፣ የዋሻው አይደለም። አባቴ ይሙት፣ ይሄው የዛሬዋን ቀን አሳልፈኝ ነው ብላችሁ። ለዛ ነው ለካ በዚህ መሐመድ እኛ ቤት ይሰራ እኮ ቡልኮን እዚህ አረብ ሀገር እንዳመጣሽው የኔን ማለት ነው እንዳመጣሽው መሐመድ የሚባለው ሙሄ የሚባለው ወንድም አለሽ። እኛ ቤት በፊት ይሰራ ነበር። እኛ ቤት እንደ ጥበቃ ነገር ሆኖ ይሰራ ነበር እና ወንድምሽ እርጁ የኔ ህይወት እንደዚህ ያል ከሚያሳስብሽ እና ከሚያስጨንቅሽ ወንድምሽ ሙሄን እርጁ። በጣም የሚደብር ህይወት ላይ ይሰራ ነበር። ከአባቴ ጋር ሀቅ አይደለም። ቆይ ምድር ላይ ሀቅ አይደለም ያኖራል። ሳምሪ ዲቦ ቆይ ዲቦ አንዴ ቆይ ሳምሪ ምድር ላይ ሀቅ ነው አይደለም ያኖራል። እናትሽ ቆይ አንዴ ቆይ ዲቦ ሚውት አድርጊው። እናትሽ ያቺ ትላም እናትሽ ሸርሙጣ ብለሽ የመጀመሪያ ቪዲዮ ያንቻል አይደል ሳምሪ? ያንን እኔ ልንገርሽ ሳምሪ፣ እናቴን በዛ ደረጃ ከሰደብሻት ፈጣሪንም ልናገር እችላለሁ። እኔ አሁን የምፈልገው ወንድምሽን የተናገረችበት አባትሽን አያትሽን ያንቋሸሽበትን ቪዲዮ አምጪ። ቅድም ዲቦራ ያሰማችን ያቺ ትላም ሸርሙጣ እናትሽ ነው ያልሻት እናቷ ናታ። ለሷም ታዲያ ሳምሪ ሁለታችሁ ናችሁ ይሄንን ነገር ልትፈቱት የምትችሉት። ኦኬ ቤዛም አያገባትም። ቤታ ማሬ ላምጣልሽ። ስለምን አትሰሙኝም? እሺ እንዴት ነው የምትሰሙት? ፌር ሆነሽ ከሆነ ብላለች። እሺ ኦኬ ቪዲዮ ሜቢ ድምጿ የራሷ ድምጽ አስጠልቷት ከሆነ ዲቦራ ማለት ሳምሪ የሷ እናት ትሰደብ ትላም ሸርሙጣ እናትሽ እንደዚህ ሆነ ባለም ኦኬ ልንገርሽ። እሺ የኔን ሀያት ኦኬ የኔና እሷን ታዩና ቤተሰብን ታዩና ሀያት ነው የፈለግሽው አይደል? የሀያቴን ስም ማጽዳት ነው የፈለግሽው መሲ። ችግር እንደዛ ሲሆን አንቺም እናቷን ይቅርታ ትጠይቂያለሽ። አንዴ ብቻ ላውራ። ቆይ እሺ ዲቦራ እየሰማሽ ነው አይደለ? ቅድም አንቺ የሳምሪ ሀያት በዊልቸር ነው የሚሄደው መከት ቤት ብለሻል አላልሽ? በኢየሱስ ስም እናቴ ትዕግስት ትሙት። እንደዛ ያልኩበትን ቪዲዮ ካመጣሽ እኔ ተንበርክኬ ይቅርታ ጠይቅሻለሁ። አንቺ ግን ብላለች ቪዲዮ የታለሽ? ስጪ ቪዲዮ ዲቦራ እንደዛ ካለች እኔ እንደዛ ካልኩ እኔ በዊልቸር አያቷ ምናምን ካልኩ እኔ ቪዲዮ ከፍቼ ተንበርክኬ ይቅርታ ጠይቃታለሁ። ውሸታም አጭበርባሪ እንዳንቺ ባለጌ አይደለሁም እኔ። አንቺ ባለጌ አይደለሁም እኔ። እናቴን አባቷ እንዲህ የሚያረጋት ቤዛ ምን ነው ዛሬ መጣሽ? አባቷ እንዲህ የሚያረጋት እናትሽ ትበዳ እያለ ነው አባቷ የሚጠራት ስትል የት ነበርሽ? ዛሬ ከየት መጣሽ? ደርሼባታለሁ። አቤት ወይ አንቺም የእሷን እናት እየሰደብ እሷም ያንቺን እናት እየሰደበ ግን እዚህ ጋር ግን የኔ አባት ምንም በማያውቅ አንቺ እባክሽ ዝም ብላችሁ አትንጣጡ። መንጣጣት እኔም ችልበታለሁ ከልክ በላይ ችግር የለውም ግን ማለት ነው መረጃውን እስኪ አስደምጡሽ። ጠብቂ እስኪ አስደምጡሽ። ግን ሁሉ ነገሩን ግን ትወጪዋለሽ ዲቦራ። ይኸውልሽ ቤዛ ይኸው አስዌርቱ ጋር ነው የምልሽ። አንቺ ግን ትወጪዋለሽ ሁሉ ነገር። አታስፈራሪ እኔ አላስፈራራሽም። ግን ቪዲዮ ሲመጣ ትጠብቂያለሽ፣ ማዳመጥ ትፈልጊያለሽ አይደል? አስፈራሪያለሽ እንዴ? ዲቦ ሚውት አርጊ። በቃ ሚውት አረኩሽ ነው ቤዛ አርጊ።
ባባ አንዴ ቤቱን ስርዓት አስይዙት እሺ። አንዳንዴ ሌላ ቤት በክብር አይደል የምናወራው? ስለዚህ በክብር እናወራ። ዲቦ ሚውት አድርጊ። መሲ እኔን አስወሪኝ አንዴ። አሁን የዲቦ እህት ታውራ አንዴ። አውሪ ማሪ አውሪ እህት አውሪ። ሚውትሽን አንስተሽ አውሪ። አንቺ ደግሞ ሚውት ለምን ያደርጓታል? ኖ አይ እራሷ መሰለች ሚውት ያደረገችው። ሚውት አድርገው እንዴ መሲ ወይ እያወራው ነበርኩ። አውሪ። ይኸውልሽ መሲ እኔ አክስቴ አክስቷ እህቷ እንደ ዱባይ ላይ ሶስቱ ሌዝቢያን ሸርሙጣ እንደዚህ እኔ በሷ ይኸውልሽ ሰው ባይዘዌይ ሰው በተናገረበት ልክ ማንም ሰው መናገር ይችላል። ባይዘዌይ አንቺ ባለጌ በሆንሽበት ልክ ማንም ሰው ባለጌ መሆን ይችላል። ባይዘዌይ ገባሽ አይደለ? እኔ በእንደዚህ አይነት ነገር ውስጥም ገብቼም አላቅም ወጥቼም አላቅም። ሶሻል ሚዲያ ላይ እንደዚህም ሆነ እንደዚህ ሆነም ብዬ ተደርቤም ተናግሬም አላቅም። ገባሽ? ከኛ አልፋ እናቴን ሰደበች። እናቷ ሸርሙጣ ትላም ማንም ሰው ብሌን አለው የሚሳሳበት የሆነ ነገር አለው። ተረዳሽ? እሷ በሄደችበት ልክ አንድ ክብሪት በቂ ነው ለነሱ ቤት ምናምን ያሉት እያንዳንዱ ሪካርድ አለ። እኛ ኦሮሞ ነን እኛ